በሰላም ለዚህ ዕለት አደረሰን አደረሳችሁ። እስቲ በደንብ አድርጉና እልል በሉና አመስግኑ። እስቲ አንድ ድገሙ፣ እስቲ አንድ ድገሙ፣ አንድ ድገሙ። እንደ ሥላሴ ሶስተኛ አድርጉ። እንደ ሥላሴ አያችሁ፣ እግዚአብሔር አምላካችን ቢወደን ቢያፈቅረን የሱ መሆናችንን ሲገልጽልን አስቀድሞ ደብረ ሊባኖስ እየሄዳችሁና እየሄድን ነበረ። የዛሬውን በዓል ማክበር የሚቻለው ነበረ። እግዚአብሔር ቢፈቅድልን ምን አደረገ? አባታችን አቡነ ተክለ ሃይማኖት ወደዚህ ቦታ መንገላታት የለባቸውም ብሎ እግዚአብሔር ወደዚህ ቦታ ተገኝተው እናታችን ቅድስት ክርስቶስ ሰምራንም ጨምሮ አባታችን አቡነ ሀብተ ማርያምን አድርጎ በዚህ ቦታ ላይ በየጊዜው እንድንባረክና እንድንቀደስ ሁል ጊዜ በእነሱ በረከት እንድንኖር እግዚአብሔር አድርጎልናል፣ አድርጎላችኋል። በድጋሚ እልል በሉና አመስግኑ። ከዚህ በመቀጠል የዕለቱን ትምህርት ድምቅ አርገው እንደ ማር እንደ ስኳር የምትጣፍጠውን ትምህርት ታሪኩን ዝርዝር አርገውና ምንዝር አርገው የዕለቱን ትምህርት የሚያስተምሩን መምህር ጥላሁን ደበበ ናቸው። እነሱ የሚናገሩበትን አንደበት እኛም የምንሰማበትን እዝነ ልቦና እግዚአብሔር አምላካችን እሱ ይክፈትልን። ከዚያም የልማት ስራ እንደምትመለከቱት በረከት ነው በማለት ነው። እንደምትመለከቱት ጅማሬ ቤተክርስቲያን መሆኑን ታውቁታላችሁ። ግራና ቀኝ ቀዳዳ ነው። በርም የራሱ በር የሆነ ይሄ ነው የሚባል ነገር የለውም ማለት ነው። የልማት ስራውንም ሰርተውልን ከዚያ ሊቀ ካህናት ቀሲስ አፈወርቅ ባስመለከተው መልእክት ያስተላልፉልናል፣ ቃለ ምዕዳን ያደርጉልናል። ሁላችንም ወደ የቤታችን እንሄዳለን ማለት ነው። በቀጥታ ወደ መምህራችን ወስዳቸዋለሁ። በስመ አብ በስመ አብ በስመ አብ እያልኩ ሉል ነው እንግዲህ እናንተ በስመ አብ የማትሉ እኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኒልማ ከነፉረ ቁልቁሉ ዋቀቶኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ ክርስቶስ ተንሥአ እሙታን አብያለ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ሆነ። ፍስሐ ወሰላም። ክቡር አባታችን ሊቀ ካህናት ቀሲስ አፈወርቅ ኃይለ ማርያም የመናብቹና ኛአ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር መላከ ስብሐት ቀሲስ ኋላሺት ላቀው የዚህ ደብር ዋና አስተዳዳሪና የመንጋው ጠባቂ፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ ወንድሞች ዲያቆናት፣ እንደየማዕረጋችሁ እናቶች፣ አባቶች፣ ወንድሞች፣ እህቶች፣ የመንግስተ ሰማያት ምሳሌ የሆናችሁ ሕፃናት በወደደን ባከበረን ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? አከምቡልተኒ ቁርስ አልበላችሁም እንዴ? እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አረፈዳችሁ? እንኳን አደረሳችሁ። ዛሬ የሚገርም በዓል ነው የምናከብረው። ክብረ በዓሉ ለመጀመሪያ ጊዜ ነው ይመስለኛል አይደል? አዎ። ለመጀመሪያ ጊዜ ነው የምታከብሩት። ለመጀመሪያ ጊዜ የምታከብሩት ደግሞ ሁለት ተወዳጅ የሆኑ አባታችን እና እናታችን እንዲሁም ከአንድ አካባቢ የተገኙ በጸሎት የበረቱ በስላሴ ፊት ክብር ሞገስ ያገኙ በመላእክት የከበሩ በማምላክ የታጀቡ ቅድስት ክርስቶስ ሰምራ ጻድቁ አባታችን ኢትዮጵያዊው ጻድቅ የኢትዮጵያዊው የወንጌል ገበሬ ለመጀመሪያ ጊዜ ከስሉስ ቅዱስ ጵጵስናን የተቀበሉ አባታችን አቡነ ተክለ ሃይማኖትን ነው የምናከብረውና እንኳን ለዛሬው ቀን በሰላም አደረሰን አደረሳችሁ። እንኳን አደረሳችሁ። እግዚአብሔርን አመስግኑ። ሁላችሁም ከፍ አድርጋችሁ እጋ ከበጅኒ ጉያ አራ የሮ ጨልቀባ ፊነቲ ፈካታ አከም ቤኩቲ የሮ ጨልቀባ እናተውሞ አባን ኬኛ ለለባን ኢትዮጵያ የሮ ጨልቀባ
waaqarraa Pephisina eebbifamu kan argatan wangeela lallabuudhaan kan beekaman namoota danuu fayyisuudhaan kan beekaman abbaan keenya eebbifamoon qulqulluun abbaa Takla Hayimaanot lafa naannoo tokko ta'anii haadha keenya Kiristoos Samraarraa immoo mandara tokko naannoo tokko irra ta'anii lafa qulqulleetti naannoo qulqulleetti eebbifamturraa kan argaman anaaf isinii araarsummaadhaan yeroo hunda kan dhaabbatan arra nu jidduutti argamaniiru baga guyyaa irraa geessanii waaqayyoon galateeffadhaa sirriitti hundumti keessanu. እንግዲህ እንዳልኳችሁ እግዚአብሔር በጻድቁ እንደተመሰገነ እወቁ ይላል በአምላክ ቅዱስ ዳዊት። ሁላችንም እግዚአብሔር ባከበራቸው በቀደሳቸው ከፍ ከፍ ባደረጋቸው አባቶች ታጅበን ነው ያለነውና እንኳን ደስ አላችሁ እንኳን አደረሳችሁ። የጻድቅ መከራው የጻድቃን መከራቸው ብዙ ነው፣ እግዚአብሔር ከሁሉ ያድናቸዋል። መዝሙር 33 ቁጥር 18 እስከ 21 እግዚአብሔር አምላካችን ቢፈቅድና ቢወድ በዚህ ቅዱስ ቃል አብረን እንቆያለን። መድኃኔዓለም ክርስቶስ ከሁላችንም ጋር ይሁንልን። ቁልቁሎኒ ኢብኒሳኒ ረክኒሳኒ ኢበምኒሳኒ ባየዳ waaqayyoon garuu hundumarraa isaan bilisa baasa yookaan isaan fayyisa jedha faarfataan Daawit boqonnaa 33 lakkoofsa 18 hanga 21tti na dubbistan. Guyyaarraa yaadannoo qulqullootaa kana innaa yaadannu seenan isaanii bal'aadha walumatti qabuudhaan laalla. Waaqayyoon qulqulluu duuka bu'aa ifa addunyaa kanaa kan ta'e Phexros Phaawulos irra bulee akkasumas jedheera. Waaqayyo namoota waame eebbiseera, isaan waame qulqulleesseera jedha. Isaan waame filateera, isaan filate immoo qulqulleesseera. Roomee boqonnaa 8 lakkoofsa 25 calqabdanii dubbisuu hin dandeessan. እንግዲህ እግዚአብሔር የጠራቸውን መረጣቸው የመረጣቸውን አጸደቃቸው ይላል ብርሃነ ዓለም ቅዱስ ጳውሎስ። ሁላችንም እንደምናውቀው እግዚአብሔር አምላካችን፣ እግዚአብሔር ታዳጊያችን፣ እግዚአብሔር መጋቢያችን፣ እግዚአብሔር ጠባቂያችን ሁሉ ነገራችንን በእጁ በመዳፉ ተቆጣጥሮ ይዞ ያለው አምላከ አማልክት ወእግዚአ አጋዕዝት ስሉስ ቅዱስ ለኔና ለናንተ የሚረባውን የሚጠቅመውን እሱ ያውቃል አያውቅም? ምን አላችሁኝ? ያውቃል። ለዚህ ነው አሁን ከዓለም ለይቶ በዚህ ቦታ ላይ ሰበሰበን። ክብር ለስም አጠራሩ ይሁንልን። ከዓለም ለይቶ እዚህ ቦታ ላይ መርጦ ነው የጠራን። የመረጣቸውን የጠራቸውን መረጣቸው። ጠርቶን አይደል የመጣ ነው? ዋመምኔት ሞቲ ከኑፍኔ ተጠርተን አይደል የመጣ ነው? ተናገሩ። ምን ነው ደከማችሁ እንዴ? ተጠርታችሁ ነው አይደል የመጣችሁት? ማን ጠራችሁ? ክብር ለስሙ ይሁንልን አምላካችን። የጠራን እሱ እግዚአብሔር ነው። ከጠራን ደግሞ ይመርጠናል ማለት ነው። ምን ያደርገናል? ይመርጠናል። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት እንዲሉ አበው እኛን ከዚህ ከተማ ካለው ህዝብ ለይቶ እዚህ ቦታ ላይ ሰብስቦናል። ማንን ይመርጥ ይሁን? ማንን ያጸድቅ ይሁን? ስራችን ነው የሚያዋጣው። ምናችን ነው? ለመጠራትም ለመመረጥም ለመጽደቅም ስራችን ነው። ምናችን ነው? ስራችን ነው። በመጽሐፍ ቅዱሳችን አንድ ባለጸጋ ነበረ፣ 2 ልጆች አሉት። ጠራውና አንደኛውን ሂድ ወይኔ ቦታ ሂድና የሚያስፈልገውን ነገር አድርግ አለው። አድርግ ብሎ የላከው እሄዳለሁ አለና ቀረ ይላል። ሁለተኛው ደግሞ ሂድ ሲባል አልሄድም አለ። ምን አለ? አልሄድም አለ። መጀመሪያ እሺ ብሎ የቀረው ሳይመሰገን እምቢ ብሎ የሄደው ተመሰገነ። ሁለተኛው አልሄድም አላለም፣ አልተነጫነጨም፣ አልተቆጣም፣ አይመቸኝም ብሎ የራሱን ምክንያት አቀረበ በእርጋታ። በስተመጨረሻ ግን ተጸጸተና ይላል። ምን አለና? ተጸጸተና ወደ አባቱ ወይን ሄደ። ሰምቶ የቀሩ ሰዎች አሉ። አንዳንዶችም ደግሞ ታቦት እዚህ የለም የሚሉም አሉ አይደል? አልሰማችሁም? አንዳንዶቹ ታቦት አቡነ ተክለ ሃይማኖት እዚህ የለም የሚሉም አሉ። ታቦት ከሌለ እኛ ምን አለ ምን እንሰራለን? ከዚህ አቡነ ተክለ ሃይማኖት በመካከላችን አሉ። አመስግኑ በእውነት። በተጨማሪ ተወዳጇ
ሰውና እግዚአብሔር ለዘለዓለም በኃጢአተኛ ተከሳሽ፣ በእግዚአብሔር ከሳሽ፣ በእግዚአብሔር ጠያቂነት፣ በሰው መጠየቅ እንዳይኖር ለዘለዓለም ይብቃ አንተና ሳጥናኤል ታረቁ ብላ የለመነች እናታችን ቅድስት ክርስቶስ ሰምራ ደግሞ በመካከላችን አለች። አመስግኑ እግዚአብሔርን። ስለዚህ ሁለቱ ቅዱሳን በመካከላችን አሉ። ለነዚህ ቅዱሳን የሚገባቸውን ክብር ሰጥተን በተሰጣቸው ቃል ኪዳን ብንማጸን አበሳ ኃጢአታችንን ደምስሶ ከፈጣሪያችን ያስታርቁናል። በዛሬው በግጻዌው ወንጌላችን አባቶቻችን በማህሌት ያነበቡት በማቴዎስ 5 ቁጥር 1 ጀምራችሁ ስትመለከቱ የሚያስታርቁ ብፁዓን ናቸው። የማን ልጆች ይባላሉ? የእግዚአብሔር ልጆች። የሚምሩ ብፁዓን ናቸው ይማራሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው እነሱ መንግሥተ ሰማያትን ይወርሳሉና። አቡነ ተክለ ሃይማኖትን ብናነሳ የእናት የአባታቸውን ሀብት ንብረት ለጧሪ ቀባሪ ለሌላቸው ወላጅ ለሌላቸው ሰጥተው በሩን ዘግተው የሰማይ በር እንዲከፈትላቸው ወደ ዓለም መንነዋል። በረከታቸው ይደርብን። እናታችን ቅድስት ክርስቶስ ሰምራን ብናስባት ያማረ የተዋበ የተደላደለ እንኳንስ በእግዚአብሔር ፊት ብቻ አይደለም በሰው ፊት አጼ ገብረ መስቀል ማናልኳችሁ? አጼ ገብረ መስቀል በጸሎትሽ አስብኝ ብሎ እጅ መንሻ ያቀረበላት ስለ ንጽህናዋ፣ ስለ ቅድስናዋ፣ ስለ ትህትናዋ፣ ስለ ታጋሽነቷ፣ ስለ ትጋቷ በሰው ፊት ጽድቋ ታይቶ ቤተ መንግስት ገብቶ ከቤተ መንግስት እጅ መንሻ የተበረከተላት እናታችን ቅድስት ክርስቶስ ሰምራ ደግሞ ተመልከቱ ዛሬ በመካከላችን አለች። በእግዚአብሔር ፈቃድ እዚህ ተገኝታለች። ክብር ለስሉስ ቅዱስ ይሁንልን። አቡነ ተክለ ሃይማኖት ባሉበት ወዳጆቻቸውን ያስከትላሉ። አቡነ ሀብተ ማርያም ባሉበት ወዳጆቻቸውን ምን ይላሉ? ያስከትላሉ። ዛሬ ወዳጆቻቸው እንግዲህ በቅርበት የሚተዋወቁ አቡነ ተክለ ሃይማኖት ገና ሀብተ ማርያም ቃል ኪዳን ሳይቀበሉ ደብረ ሊባኖስን እንዳትለቅ ብሎ ይለምኑት ነበር። ማን ናቸው? አቡነ ተክለ ሃይማኖት ማንን? አቡነ ሀብተ ማርያምን። ሀብተ ማርያም የሚሰጣቸውን ቃል ኪዳን እንኳን አቡነ ሀብተ ማርያም አያውቁም። አቡነ ተክለ ሃይማኖት ግን በጸጋ አውቀው እባክህን ልጄ ይሄንን ስፍራ አትልቀቅብኝ፣ ልጆቼ በአንተ ቃል ኪዳን ይባረካሉ ብሎ ፍስሐ ጽዮን አቡነ ሀብተ ማርያምን ይለምኑት ነበር። ምን ይሉት ነበር? ምክንያቱም ቃል ኪዳናቸው እንዲህ ነው። እሳቸው ባሉበት ቦታ ወረርሽኝ፣ በሽታ፣ ተላላፊ ነገር፣ ድርቅ፣ ረሃብ አይከሰትም። እናንተንም ዛሬ አቡነ ሀብተ ማርያም መጡ። መምህራቸውን ደግሞ አቡነ ተክለ ሃይማኖትን ወዳጃቸው ቅድስት ክርስቶስ ሰምራን አምጥቷል። እንኳን ደስ አላችሁ፣ በእውነት እንኳን ደስ አላችሁ። ስለዚህ ፍስሐ ጽዮን የለመኑት ልመና ዛሬ ለኔና ለናንተ ይሰራል። የጻድቃን መከራቸው ብዙ ነው። ይሄንን ቃል ኪዳን ሲያገኙ እንደኔና እንደናንተ የላመ የጣመ እየበሉ እየጠጡ ፈቃደ ስጋቸውን እየፈጸሙ አይደለም። የሚፈልጉትን ገድለው፣ የሚፈልጉትን ሰድበው፣ የሚፈልጉትን አኩርፈው፣ የሚፈልጉትን ፊታቸውን አዙሮበት አይደለም። ጠላታቸውን እንደራሳቸው ወዶ ነው። ባካቸው አመስግኗቸው እነዚህ ቅዱሳን እንደራሳቸው። ክርስቶስ ሰምራ ለሳጥናኤል ምህረት ስትለምን ወድጄው አይደለም ነው ያለችው። ምን ብየው? ሳጥናኤልን ወድጄ አይደለም፣ ሳጥናኤልን አክብሬ አይደለም፣ ካንተ በተሻለ ለሳጥናኤል ቀርቤ አይደለም። ነገር ግን የዚህ ዓለም ቅጣት የዚህ ዓለም ኃጢአት ያብቃ፣ አንተና ሳጥናኤል ታረቁና አለች ለሥላሴ። እኔ ይህንን ክፍል ሳነብ ክርስቶስ የሳቀባት ይመስለኛል ቅድስት ክርስቶስ ሰምራን ማለት። ምክንያቱም ከክርስቶስ ሰምራ በላይ ሳጥናኤልን ማን ያውቃል? እግዚአብሔር ያውቃል። ፈገግ ብሎባት እሺ ይልሽ እንደሆነ ሂጂ ሞክሪ አላት። የዳቢሎስ ክፋቱን ስለሚያውቅ የሚጠብቃት ወዳጇ ቅዱስ ሚካኤልን ደግሞ ላከላት። ማንን ላከላት? ቅዱስ ሚካኤልን። አስተውል። ሄደችና ሳጥናኤል በር ሲኦል ደጃፍ ላይ ቁጭ ብላ ሳጥናኤል ሳጥናኤል አለች። ማን ነው አለ። ከተከበረ ዙፋን የሚጠራኝ ማን ነው እሱ አለ።
እዛ እሳት ውስጥ ለሱ ዙፋኑ ነው፣ ክብሩ ነው። ነፍሳትን ያግዛል፣ እዛ ሀገሩ ነው። ማነው ከተከበረ ዙፋኔ እንዲህ ይጠራኛል? ብድግ ብሎ ብቅ ብሎ ሳይ እሷ ነች። አሃ የባህሩ ፈተና አላበቃ ብሎ፣ የቤቱ መፈናቀል አላበቃ ብሎ፣ በእጅሽ ብዙ ነገር ተደርጓል፣ ታምር ተደርጓል። በአጥንትሽ ውስጥ አሳ አመላልሻለሁ ስጋሽን ጨርሼ፣ ይሄ አልበቃ ብሎ ደግሞ ጭራሽ እዚህ ድረስ መጣሽ። ትዕቢተኛ አይደል? ዮሐንስ 8:44 ላይ እንደተነገረ ቀድሞውኑ አባታችሁ ነፍሰ ገዳይ ነው፣ ትዕቢተኛ ነው እንዳለ ክርስቶስ በትዕቢት ለምሕረት የመጣችዋን ሳብ አድርጎ ወደ ሲኦል ከተታት ይላል። ወዴት ከተተ? እግዚአብሔር ይህንን ያውቅል። አስቀድሞ ሚካኤል አብሮ ገባ፣ እጁን ቀጣው። በየክብረ በዓሏ 3000 ነፍሳት ይወጣላታል። ዛሬም 3000 ነፍሳት በስሟ የታመኑትን ያወጣሉ። እግዚአብሔርን አመስግኑላት። ዛሬ እናታችን ቅድስት ክርስቶስ ሰምራ በየክብረ በዓሏ እግዚአብሔርን አምኖ በምልጃዋ ተማምኖ ንስሐ ገብቶ ተማጽኖ አምላከ ክርስቶስ ሰምራ ያለውን ታስምራለች። ድንግል ማርያም ምን ትላለች? ታስምራለች። ጻድቁ አባታችን አቡነ ተክለ ሃይማኖት ደግሞ ገና በ7 ዓመቱ ብሉይን አዲስን ጠንቅቆ የጨረሱ በስንት ዓመታቸው? በስንት ዓመታቸው? ወላጆቻችን በ7 ዓመታቸው ልጆቻችሁ የት ናቸው? ምን እያወቁ ነው? ምን እየተማሩ ነው? የእናንተ ልጆች ምን እያደረጉ ነው? በ7 ዓመታቸው። አቡነ ተክለ ሃይማኖት በ7 ዓመታቸው ብሉይ አዲስን ጨርሶ ከአቡነ ቄርሎስ ዘንድ በእግዚአብሔር ፈቃድ ድቁና ሊቀበሉ ሲሄዱ ባህርን እንደ የብስ እየረገጡ ሚካኤል እየመራቸው የእግዚአብሔር መልአክ ይቀድማቸዋል ተብሏል። እግዚአብሔር ስሙ የተመሰገነ ይሁንልን። የእግዚአብሔር መልአክ ይቀድማል። መልአኩ ቀድሞ ለአቡነ ቄርሎስ የመጣው ወደ አንተ የሚመጣው ሕፃን አለ በስላሴ ቤት ክብር ሞገስ ያለው በድንግል ማርያም የተወደደ በሰማይ በምድር የከበረ ነውና ፈጥነ ድቁና ሹመዋል። ፈጥነ ምን በለው? ድቁና ሹመው። አቡነ ቄርሎስ በፍቅር ተቀበሉ። ሕፃኑን ከመቀመጫቸው ብድግ ብሎ አክብሮ ተቀበሉ። ተቀብለው ስርዓተ ቅዳሴ ያከናውነው ድቁናን ሾሙት። ከዚህ በኋላ እባክህ አትሂድብኝ ብሎ ለመኑት። ምን አትበልብኝ? ምን አትበልብኝ? ሕፃን እኮ ነው። አንድ ጳጳስ ሕፃን ልጅ አትሂድብኝ ብሎ ስለምን ምን ይመስላችኋል? ምን ቢገለጥላቸው ነው? ሚካኤል ነግሯቸው። ማንን? ፍስሐ ጽዮን ማን እንደሆኑ። ለተወሰነ ጊዜ እሳቸው ጋር ቆዩ። እያለቀሰ ሕፃኑን ሸኘው አቡነ ቄርሎስ። በ22 ዓመታቸው ቅስናን ተቀበሉ። በዚህ ዓለም ላይ እንደ ሰማዕት መከራ ተቀብሎ እንደ ሐዋርያ ዞሮ ሰብከው እንደ መናኝ ባትቆፍሮ ተወስኖ እንደ ነቢይ ትንቢት ተናግሮ የቀራቸው ነገር የለም። አባታችን አቡነ ተክለ ሃይማኖት በረከታቸው ትደርብን። አመስግኑላቸው እስኪ እግዚአብሔር ይባርክ። እነዚህን የመሳሰሉ አባቶች አሉን። እንግዲህ ዛሬ የታደሉ የበረቱ ሰዎች ደብረ ሊባኖስ ይሄዳሉ። እስኪ ደብረ ሊባኖስ ሄዳችሁ የምታውቁ ደብረ ሊባኖስ ሌሎቻችሁ ሄዳችሁ አታውቁም ማለት ነው። ለደጁ ያብቃችሁ እግዚአብሔር። ለመሆኑ ደብረ ሊባኖስ ስትሄዱ ምን ይሰማችኋል? እዛ ስትደርሱ እንዴትስ ትሳለማላችሁ? እንዴትስ ሰላም ለከ ትሉታላችሁ? አቡነ ተክለ ሃይማኖትን ዝም ብለን እንደ ልማዳችን ገብተን ወተን በቃ ሲያመን ብለን አድርቀን ነው አይደል የምንወጣው? አንድ ከገርላቸው ልንገራችሁ። በዝሙት የምትተዳደር አንዲት ሴት ነበረች። ከጓደኞቿ ጋር በዛ በር ላይ ታልፋለች። ሌሎቹ እንደ ልማዳቸው እኛም እንዲህ አይደለም የምንለው፣ ወሬያችንን እያወራን ስልክም እያወራን ብለን ዝም ብለን እንሄዳለን፣ ምንም ሳንል ማለት ነው። እቺ ዘማ ሴት ግን ቆማለችና እግዚአብሔር የንስሐ ጊዜ ሰጥቷታል፣ እድል ሰጥቷታልና እንዲህ አለች። ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊ ማህደረ መለኮት አምላከ ፍስሐ ጽዮን በመንግስተ ሰማያት አስበኝ አለችና አለፈች። ሌላ ጸሎት የለም። ውሎ ከቤት ኑሮ ከሞት አይቀርምና ሞተች። ስትሞት መላከ ጽልመት ከመድራዊ ህይወቷ የተነሳ እየገረፉ እያዳፉ በእሳት ጅራፍ እየገረፏት ወሰዷት። ሄዳ እዛ ስትደርስ ምን የህይወት መዝገብ ሲገለጥ ከኃጢአት በስተቀር ምንም የለም። ፍስሐ ጽዮን ቀረቡና ማርልኛል። በምን ምክንያት አለ እግዚአብሔር። በምን ምክንያት? ደጅን የረገጠ አላልክም? በስሜ ተማጸነኝ አላልክም ብያል እና በምን ላይ አድርግልህ? እሷ በስም ቀዝቃዛ ውሃ አልሰጠች።
የለም እግሩ አይታይልኛል። ምኗ ውስጥ እግሩ አይታይልኝ እቺ ነፍስ። እንዴት ደጅህን የረገጠ መቃብሬ ደጅ የረገጠ አይደል ያልከው? ኢየሩሳሌም የረገጠ አይደል ያልከው? ደጅ እግሯ አይታይልኝ። ውስጥ እግሯ ስታይ ደብረ ሊባኖስ ይላል። ማን ይላል? ፍስሐ ጽዮን እንደ ቃል ይሁን ውሰዳት አለ ስሉስ ቅዱስ። ክብር ለሥላሴ ይሁንልን። ስለዚህ ዛሬ ልታከብሩ ልታገለግሉ የመጣችሁት አባት የእግራችሁን ሁኔታ አይቶ የመምጣታችሁን ሁኔታ በትዕቢት አትምጡ፣ በፍቅር ነው። ራሳችሁን አሳብጣችሁ ደረታችሁን ነፍታችሁ አትምጡ፣ በትህትና ዝግ ብላችሁ ነው። ምንም አዋቂ ባለስልጣን ባለሀብት ልትሆኑ ትችላላችሁ። እግዚአብሔር ከስልጣናችሁና ከገንዘባችሁ ጋር ጉዳይ የለውም፣ ካንተ ጋር ነው ጉዳዩ። እየሰማችሁኝ ነው? ከማን ጋር ነው? ለስልጣን አልሞተም፣ ለገንዘብ አልሞተም፣ ለአንተ ነው የሞተው። ዝቅ በል፣ ብርን ወርውረ ደረትን አትንፋ፣ የሆነ ነገር አድርገ አትመጻደቅ። ካንተ የተሻሉ ሰዎች አሉ። ላንተ እድል ስለሰጠ እዚህ በመገኘት አመስግኑት እግዚአብሔር። ከናንተ የተሻለ ጊዜ ያላቸው ሰዎች አሉ እኮ የሉም? በዚህን ሰዓት ኳስ የሚያዩ፣ በዚህን ሰዓት ስልክ የሚጎረጉሩ፣ በዚህን ሰዓት መሸታ ቤት የሚያደምቁ፣ በዚህን ሰዓት አልባሌ ቦታ ያሉ ወንድማቸውን ያለ ቢላ ስጋውን ያለ ጽዋ ደሙን የሚጠጡ የሉም? ከናንተ የተሻለ ጊዜ ያላቸው ሰዎች የሉም? ለእናንተ ለምን እድል ሰጠ እግዚአብሔር? እድሜ ለንስሐ ዘመን ለፍስሐ፣ ንስሐ እንድትገቡ ነው። እግዚአብሔር ንስሐ የማይገቡትን እስከ ነፍሳቸው ስቅታ ይጠብቃል። ንስሐ ካልገቡ እሱ አይጠየቅም። ምክንያቱም በምድር ላይ ዘመን የተጨመረው ለንስሐ ስለሆነ። ይሰማል አባቶች፣ ይሰማል እናቶች፣ ወጣቶች ይሰማል። ንስሐ ሲባል እስር ቤት የሚመስላችሁ ሰዎች አላችሁ። ንስሐ ማለት ነፃነት ማለት ነው። ሰው ሰውነቱ ሲያድፍ ሲቆሽሽ ሲታጠብ ምን ይሰማችኋል? ስትታጠቡ ሻወር ስትወስዱ አይቀላችሁም? ቀለል አይላችሁም? እንደውም አንዳንድ እናቶች ታጥቦ ምን ይላሉ? ክርስትና ተነሳው ይላሉ። ምን ተነሳው? እድፉ ወለቀ ማለት ነው። ቆሻሻው ጠፋ ማለት ነው። አይደለም እንዴ? እና ስጋችሁን አጥባችሁ እንደዚህ ርፍ ካላችሁ ንስሐ ገብታችሁ ከእግዚአብሔር ጋር ብትታረቁ እንዴት ታርፋላችሁ? ወደ መሐሪው እግዚአብሔር ብትመለሱ፣ ወደ ይቅር ባዩ ጌታ ብትመለሱ እንዴት ታርፋላችሁ? እንዴት ትጽናናላችሁ? ስጋችሁን አጥባችሁ እንዲህ ካረፋችሁ ያኛው ይሻላል ማለት ነው። ስለዚህ ንስሐ ግቡ። እስር ቤት አይደለም ንስሐ። ተጸጸቱ፣ ለበደላችሁ አልቅሱ። ለጓደኞቹ ታወሮቹ ይል እንዴ እንዲያርጊ ብላችሁ ኃጢአታችሁን ታወሩ ይል እኔ እኮ ሳላውቅ አውቄም እንዲህ ብላችሁ ታወራላችሁ። ምን አለ መጣችሁ መንፈሳዊ ዶክተሮች ጋር ለካህናት ብትናዘዙ። ጓደኛችሁ እኮ ነገ በዚህ ኃጢአታችሁ ይሰድባችኋል እኮ ያሳቅቃችኋል። አላቅሽም እንደ አንቺ እንደዚህ አይነት ሰው አይደለሽም እንዴ ይላል። አላቅም እንደ አንተ እንደዚህ አይነት ሰው አልነበርክም እንዴ ይልሃል። በነገርከው ኃጢአትክ እሱ ራሱ ይሰድባል። ከሳሽ ይሆናል፣ አሳቃቂክ ይሆናል፣ ካንሰር ይሆንባል፣ በሽታ ይሆንባል፣ አንገትን እንድታቀረቅር ያደርጋል። ካህናት ጋር መጣችሁ ብትናገሩ ግን መቃብር ነው፣ ተቀብሮ ይቀራል። ምን ብሎ የተቀበረ ሰው ያወራል፣ የሞተ ሰው ይነሳል። ካህናት ጋር አምጥታችሁ ሸክማችሁን ስታራግፉ እንደቀበራችሁ ትቆጠሩት። ይሰማል። ንስሐ አትፍሩ፣ ንስሐ ግቡ። እግዚአብሔር ይመጣል። ሲመጣ በፊቱ ኩምሽሽ እንዳትሉ እንዳታፍሩ። የተሰጣችሁን ጸጋ ተጠቅማችሁ ሙሽራችሁ ሲመጣ ዘይታችሁ ሞልቶ መብራታችሁ በርቶ ሙሽራውን ወደ አዳራሽ ይዛችሁ መግባት አለባችሁ። በሩ ሳይዘጋባችሁ። ምኑ ሳይዘጋ? በሩ ሳይዘጋ። መታችሁ ሞልቻለሁ ብላችሁ ብታንኳኩ መልሱ እንዲህ ነው፣ እናንተ እርጉማን አላቃችሁም ነው። የቱ ይሻላችኋል? እርጉማን መባል ይሻላል? ንስሐ መግባት? ምን ነው ቅር አላችሁ እንዴ? አይ ቅርስ ብላችሁ ምን ታመጡ? በኋላ በር ከተዘጋ በኋላ ከነነውራችሁ ብትመጡ በሩ ምንድን ነው? ስጥና ነው ማለት ዝግ ነው ማለት ነው። ይሰማል። ታጥባችሁ ዘይታችሁ ከሞላስ ሙሽራው ሲመጣ እልል እያላችሁ እየዘመራችሁ እያሸበሸባችሁ ከመላእክት ጋር ወዴት? ወደ አዳራሽ። ወደ አዳራሽ መግባት ትፈልጋላችሁ? አዳራሽ ስላችሁ ደግሞ ያቀፉ አይደለም። ይገባችኋል አይደል? ያቀፉ አይደለም። እግዚአብሔር የማይገለጥበት ቀፉ አይደለም። አዳራሽ ስላችሁ
በእውነቱ ትምክህት አይደለም። የእውነቴን ነው የምነግራችሁ። የእግዚአብሔር አይኑም ልቡም ያለችው የት ነው? ማሎን ላልተን እና ደቢሳ ምን ትታያያላችሁ? መልሱልኝ። አይኑም ልቡም ያለው የት ነው? የት ነው? ቤተ ክርስቲያን። እድሜ ይስጥልኝ አባታችን። ቤተ ክርስቲያን አይኑም ልቡም እዚህ ያለው ይሄ ቆርቆሮ ቤት ስለሆነ ስለተሰራ ነው? ለዚህ ቤት ነው? መስቀል ስለተሰቀለ ነው እንዴ? አይደለም። ምንድነው ያለው? የቃል ኪዳኑ ታቦት። ዘጸአት 32 ላይ በቃል ኪዳኑ ታቦት ላይ ሆኜ አነጋግራለሁ አይደለም የሚለው? አዳራሽ ውስጥ ምን ላይ ሆኖ ነው የሚያነጋግር? መልሱ እንጂ ምን ላይ ሆኖ ያነጋግራል? ናፋቂዎች ወደዛ የምትናፍቋለ ይሻላሉ እኮ እነሱ የምትሉ ሰዎች ምኑ ነው የሚሻል? ምኑ ነው የሚሻል? መልክ የቀየረ በሽታ ራስ ምታታሞ ከሆነ ሆድ ቁርጠት ይሆንላል። ሰላም የነሳ እንደሆነ ካንሰር ሆኖ ይመጣል። ወይ ደም ግፊት፣ ስኳር በሽታ ሆኖ ይመጣል። መልኩን ቀይሮ ለጊዜው ለማሳመን ግን ይፈውሳል። እየሰማችሁኝ ነው? ስለዚህ ቤታችሁን አክብሩ። አይኑም ልቡም እዚህ ያለው የቃል ኪዳኑ ታቦት ዕለት ዕለት የሚሰዋው የእግዚአብሔር ልጅ እግዚአብሔር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ የሌለበት ቤተ መቅደስ እኛ የለንም። ኢየሱስ ክርስቶስ በሌለበት ተክለ ሃይማኖት የሉም። ኢየሱስ ክርስቶስ በሌለበት ክርስቶስ ሰምራ የለችም። ኢየሱስ ክርስቶስ በሌለበት አቡነ ሀብተ ማርያም፣ ቅዱስ ሚካኤል፣ እናቱ ድንግል ማርያም የሉም። ምክንያቱም መሰረቱ እሱ ስለሆነ። ይሰማችኋል? መሰረቱ ማን ነው? ማን ነው መሰረቱ? ክርስቶስ ከሌለ ባዶ ነው። ህይወታችሁ ውስጥ እኮ ንስሐ ስለሌለ ነው ባዶ የሆናችሁ እናንተ። ህይወታችሁ ውስጥ ስጋው ደግሞ ስለሌለ እኮ ነው ጭንቀታም የምትሆኑት። ህይወታችሁ ውስጥ እኮ ንስሐ፣ ጸጸት፣ ፍቅሩን አለማሰባችሁ ነው እንዲህ ጭንቀታም አድርጎ የሚያኖራችሁ። የእግዚአብሔር ቤተሰቦች በትንሽ በትልቁ የምትጠበቡት ኢየሱስን ባለመጠጋታችሁ ነው። ክርስቶስን ባለመጠጋታችሁ ነው። ኢየሱስ ሲባል ኢየሱስን ለእነንትና እኛን ለማ እኛ ዲቃላ ነን እንዴ? አረ ያዳነን እሱ ነው። አመስግኑት። ደሙን ያፈሰሰልን ኢየሱስ ክርስቶስ ነው። ስጋውን የቆረሰልን ኢየሱስ ክርስቶስ ነው። አክሊላችን፣ ውበታችን፣ ደምግባታችን፣ ያፋችን መፍቻ ስሉስ ቅዱስ ከእግዚአብሔር ጋር መገናኛችን፣ ሰው አምላክ ሰው የሆነው ሰውና እግዚአብሔር የተገናኘው የጸብ ግድግዳ የፈረሰው በኢየሱስ ክርስቶስ የማዳን ስራ ነው። እግዚአብሔርን አመስግኑ። አይደለም በሱ ይሄንን እመኑ እንዳትረሱ። እሺ እየሰማችሁኝ ነው? እኛ ያለ ኢየሱስ ክርስቶስ ምንም ነን። የጀርባችሁ አጥንት ባይጸና አሁን ትቆማላችሁ? እናንተ ትቆማላችሁ? ለኛ ኢየሱስ ክርስቶስ የጀርባችን ምንድነው? አጥንት ነው። የመቆማችን ሚስጥር። ተራበን ስንል ስጋውን ቆርሶ፣ ተጠማን ይሄው ደሜ፣ ታረስኩ እርቃኑን ቆሞ ከጸጋው አለበሰን። ምን ትፈልጋላችሁ? ከማጉረምረም ተመልሳችሁ ንስሐ ገብታችሁ አልብሰኝ፣ አብላኝ፣ አጠጣኝ በሉት እስኪ። እንኳን ለእናንተ ትንኝን በምግብ አይዘነጋም እግዚአብሔር። እንኳን የሞተልህ ለአንተ ይቅርና እንኳን የተጎሳቆለልህ ለአንተ ይቅርና ትንኝን በምን አልኳችሁ? በምግብ አይዘነጋም። ክብር ለስም አጠራሩ ይሁንልን። እስከ ሞት ነው ያፈቀረን። አመስግኑት ይህንን ጌታ። እስከ ሞት ጻድቃን የጌታን መከራ እያሰቡ ነው በሕይወታቸው ውስጥ መከራን የተቀበሉ። ለዚህ ነው ልበ አምላክ ዳዊት መከራቸው ብዙ ነው፣ የጌታን ስቃይ እያሰቡ ስቃይ ተቀብሏል። የጌታን መከራ እያሰቡ መከራ ተቀብሏል። ስለዚህ መከራቸው ቢበዛ ስቃያቸው ቢበዛ ከፊት ለፊት የሚያዩት የተሰቀለው ኢየሱስን ነው። እኛ በመከራችን ውስጥ ማንን ነው የምናይ? ክደትን አይደለም የምናይ፣ ጥርጣሬን አይደለም የምናይ፣ ማፈግፈግን አይደለም የምናይ፣ የነገሌን ስም መጥራት አይደለም በመከራችን የምንጠራው። እነሱ በመከራቸው ውስጥ የተሰቀለውን ክርስቶስን ያያሉ። እኛ ደግሞ በእነሱ ህይወት ውስጥ የእግዚአብሔርን ቸርነት፣ የእነሱን ጽናት እናያለን። ይህን የሰጠን ማን ነው? ክብር ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። ስለዚህ በእግዚአብሔር በቅዱሳን ህይወት ውስጥ እግዚአብሔር አለ። እኛ ቅዱሳንን ስናገለግል አቡነ ተክለ ሃይማኖት እንዴ ኢየሩሳሌም ያለውን ጸጋ ያመጡት ዝም ብሎ ነው እንዴ? ብቻቸውና ነው? እግዚአብሔር አይደለ የረዳቸው? እግዚአብሔር አይደለ ያገዛቸው? እግዚአብሔር አይደለ የሰጣቸው? አስቡ። የቆመ የመሰለ እንዳይወርቅ ይጠንቀቅ ይላል ብርሃነ ዓለም ቅዱስ ጳውሎስ። እንዳንወርቅ ሳናስበው የሞዝ ልጣጭ ላይ እንዳንቆም
እንዳንፈጠፈጥ እንደ ቲማቲም እንዳንሆን መመጻደቃችሁን አቆሙ፣ ንስሐ ግቡ አለው እየተባለ ነው እየተሞተ ያለው ዘንድሮ። መቼ ትሞታላችሁ? ምን አላችሁ? መቼ ንስሐ ትገባላችሁ? ዛሬ እግዚአብሔር ሲፈቅድ አይደል? አሁን ይላሉ እንዴ ደግሞ አፍሩ አሁን ትላላችሁ ደግሞ። እስኪ እግዚአብሔር አሁን ምን ያድርግ? ከዚህ በላይ ንስሐ እንድትገቡ እድሜ ሰጣችሁ፣ ንስሐ እንድትገቡ ጤና ሰጣችሁ፣ ንስሐ እንድትገቡ አሳስቦ አመጣችሁ፣ ንስሐ እንድትገቡ ካህናት ፊት አቆማችሁ፣ ንስሐ እንድትገቡ እንድታስቡ አደረጋችሁ። አስሮ ይግረፋችሁ ከዚህ በላይ። እየሰማችሁኝ ነው? እንዴት ምንድነው ግን ያስፈራችሁ ንስሐ መግባት? ምን ብዬ እናገራለሁ ነው አይደል? እቺን አሁን ምን ቄሱስ ምን ይሉኛል? ቄሱ ምንም አይሉም የኔ አባት። ቄሱ ምን ይላሉ? በማወቅም ባለማወቅም በስህተትም በድፍረትም የሰራኸውን ኃጢአት እግዚአብሔር ምን ይበል ይፍታ ነው የሚሉት። ቄሱ ግን አዳማጭ ናቸው። ምንድናቸው? ያዳምጡሃል። የኃጢአትን ክብደቱን ይሰማል። መንፈስ ቅዱስ ካጠገብ ቁጭ ብሎ ይሰማል። በተሰጣቸው ስልጣን ሸክም ይቀላል። ማቴዎስ 11:28 ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ ምን እላችኋለሁ? አሳርፋችኋለሁ። የታመማችሁ ኑ፣ እግዚአብሔር እንዲፈውሳችሁ። ያዘናችሁ ኑ፣ እግዚአብሔር እንዲያጽናናችሁ። ያጣችሁ ኑ፣ የሌላችሁን እግዚአብሔር እንዲሰጣችሁ። የወደቃችሁ ቁሙ፣ እያቃሰታችሁም ቢሆን ቁሙ፣ እግዚአብሔር እንዲያጸናችሁ። የተሰደዳችሁ ተመለሱ፣ እግዚአብሔር በቤቱ እንዲያጸናችሁ። እግዚአብሔር ደግሜ እላችኋለሁ፣ ከዚህ በፊትም ብያችኋለሁ፣ ኃጢአትን እንጂ ኃጢአተኛን አይጠላም። እየሰማችሁኝ ነው? ምንን እንጂ ኃጢአትን እንጂ ኃጢአተኛን። የትንሣኤው አምላክ የትንሣኤው ጌታ የትንሣኤያችን በኩር ኢየሱስ ክርስቶስ በደላችንን እንጂ እኛን አይጸየፈንምና ከነ በደላችሁ ኑና ንስሐ ግቡ። እግዚአብሔር ያጽናኑላችንንም። ማን ያጽናን? የጻድቃን መከራ ብዙ ነው። ክርስቶስ ሰምራ ባህር ውስጥ ቆማለች 12 ዓመት ብለናል አይደል? ባህር ውስጥ ለማን ነው የቆመችው? ለሷ ለራሷ? አቡነ ተክለ ሃይማኖት 29 ዓመት ሙሉ መከራ ሲቀበሉ ለማን ነው? ለራሳቸው። እሳቸው እኮ አይተዋል። ወደ ዳር 24 እኮ የሚከበረው ክብረ በዓል እኮ ፍስሐ ጽዮን በሕይወት እያሉ 25ኛ ሆኖ የሥላሴን ጸባዖት መንበረ ጸባዖትን ያጠኑ አባት ናቸው። ባጸደ ሥጋ ሄደው እኚህ ቅዱስ አባት ለኔና ለናንተ ብሎ ግን ስንት ዓመት ቆሙ? 29 22 ዓመት በሁለት እግራቸው፣ 7 ዓመት በአንድ እግራቸው። የኔ አባት አንተ 7 ደቂቃ ትቆማለህ በአንድ እግር? መልሱ እንጂ አሁን ራሱ እየተቆነጠነጣችሁ አይደል እንዴ? አይደል? አበቃም እንዴ እያላችሁ አይደል? እኛ ቅዳሴ ስናስቀድስ 2 ሰዓት ተኩል ነው። በጣም ረጅሙ የሚባለው ቅዳሴያችን 3 ሰዓት ነው አይደል? እቺን ሰዓት ተቆነጠ። ገና ዲያቆኑ ስል መሬት ደርሰናል። ስገዱ እኮ አልተባለም። ገና እኛ ዲያቆኑ ስገዱ ካለ በኋላ ዜማ እየሰጠን ተሰጦ እየመለስን ነው አይደል መስገድ ያለብን። እኛ ጎንብሰን ነው ተሰጦ ምን መለስ። ኧረ አንዳንዱ እዛው ለሽ የምልም አለ፣ እዛው እንደሰገደ ለሽ የምልም አለ አይደል? የዚህናል ደካሞች ነን እኛ። ይኸውላችሁ አቡነ ተክለ ሃይማኖት ምሕረትን ከሰማይ ያዘነቡት በአንድ እግራቸው 7 ዓመት ቆሙ። 22 ዓመት ሲቆሙ አንድ መዝሙር አለ አይደል? 6 ክንፍ አወጣ ሲቆረጥ አንድ እግሩ የሚል አይደል? ተክለ ሃይማኖት እግራቸው ሲሰበር የእግራቸው ሸንኮራ ሲሰበር አይደለም 6 ክንፍ ያወጡት፣ በእግራቸው የሄዱ ነው 6 ክንፍ ያወጡት። እሺ ደብረ ዳሞ ከአቡነ አረጋዊ ወይም ከዘሚካኤል በረከት ለመቀበል ሄደው 40 ቀን 40 ሌሊት ሱባኤ ይዟል እዛ። ከዛ በፈቃድ እግዚአብሔር ውረድ ወደ ሌላ ቦታ ለተልኮ ሂድ ሲባል ከዛ ተራራ በምንድን ነው የሚወረድ? በገመድ ነው አይደለም የሚወረድ ከደብረ ዳሞ። ይሄ ሰውዬ አርፎ ተቀመጠ ስል ደግሞ አሁን ሊወርድ ነው አለና ሴጣን መሃል ላይ ገመዱን ቷ ሲያረግ ሥላሴ ደግሞ ከፍስሐ ጽዮን ትከሻ ላይ 6 ክንፍ ቷ አረጉና ወጡ። ክብር ለስሉስ ቅዱስ ይሁንልን። ስለዚህ የጻድቃን መከራቸው ብዙ ነው፣ እግዚአብሔር ከሁሉ ያድናቸዋል። እንደ ሰይጣን ከዛ ተራራ ላይ ተፈጥፍጦ ይሰባበሩ ነበር። እንደ አገልግሎታቸው ግን ምን ተሰጣቸው? ክንፍ ተሰጣቸው። ከመከራ አላዳናቸውም ታዲያ እግዚአብሔር?
ከመከራ አቡነ ተክለ ሃይማኖትን ያዳነ አምላክ አቡነ ተክለ ሃይማኖት እኛንም ከመከራ ስጋ ከመከራ ነፍስ ያድነን። አስተውሉ። ይሄ ብቻ አይደለም። አባታችን እዛ አንድ እግራቸው ሲሰበር ስድስቱ የነበረው ክንፍ ነው የተዘረጋው። ባላንስ ሆኖ የጠበቃቸው ምን ሆኖ ለዛሬ ክብረ በዓላቸው ከ50 ዓመት በፊት ከ53 ዓመት በፊት ትንቢት ተናግሮ ነው ያረፉት። ምን ተናግሮ? ትንቢት ተናግሮ ምን ብሎ? ከ53 ዓመት በኋላ ልጄ ሕዝቅያስ አጽሜን ከደብረ አስቦት ወደ ደብረ ሊባኖስ ታፈልሳለ ብሎ ትንቢት ተናግሮ ነው ያረፉት። በዛሬው ቀን ፍልሰተ አጽማቸው ይከበራል። የአቡነ ተክለ ሃይማኖት እየሰማችሁኝ ነው? የ53 ዓመት ትንቢት የተፈጸመበት ዕለት ነው። እግዚአብሔርን አመስግኑ ባካቸው። ቅዱሳን አርቆ ያያሉ። የአቡነ ተክለ ሃይማኖት እድሜያቸው 99 ዓመት ከ9 ወር ከ10 ቀን። እየሰማችሁኝ ነው? ስንት ዓመት? 99 ዓመት ከ9 ወር ከ10 ቀን። ይሄን ሁሉ ታምር ሰርቷል። ዓለምን ጉድ አስብሏል። ደቡብ ስትሄዱ ከአቡነ ዜና ማርቆስ ጋር ቀጥቅጦ ቤተ ጣዖትን አፍርሶ ቤተ ክርስቲያን የሰሩ አባቶች ናቸው። የእግዚአብሔር ቤተሰቦች በ90 ዓመታችሁ አባቶች ምን እየሰራችሁ ነው? አስተውሉ። እናታችን ቅድስት ክርስቶስ ሰምራ ከአቡነ ተክለ ሃይማኖት በእድሜ እጥፍ ትበልጣለች። ምን አልኳችሁ? እጥፍ ትበልጣለች። ባለ ትዳር ናት። ምንድነች አልኳችሁ? ባል አላት፣ ልጆች አሏት፣ ሀብት አላት፣ ሰራተኛ አላት፣ የምታዘው ሎሌ አላት። ሀብት ንብረት ምንም ችግር የለም ሞልቷል። ናፍቆቷ ግን የሰማዩን ቤት ነው። የምኑን? ምንድነው ናፍቆታችሁ ምዕመናን? ምንድነው የምትናፍቁት እናንተ? ባለመኪና መሆን፣ ባለፎቅ መሆን፣ ሀብታም መሆን ምንድነው ናፍቆታችሁ? ክርስቶስ ሰምራ የሀብት ባህር ውስጥ ቁጭ ብላ ሰማዩን ትናፍቃለች። አማናዊውን በግ ኢየሱስ ክርስቶስን ትናፍቃለች። የኛ ናፍቆት ማን ነው? የኛ ናፍቆት ማን ነው? ከቤቷ ስትወጣ እንኳን ልብሷን ስታዘጋጅ ምንድነው ያለችው ለቤተሰቦቿ? የሃይማኖት ትምህርት ያስተማሩኝ መምህራኖቼ ልብሳቸው አልቆባቸው አይቼ ነው ያለችው። ሸኝቷት ገዳም አካባቢ ሲደርሱ እናንተ ተመለሱ እኔ ትንሽ ሰንበት ትላለሁ እዚህ አለች። አድራሻ አጥፍታ ሱባኤ እዛው ዝግት ቻው ምናምን የለም አልመጣም የለም። ዳግም ላትናፍቅ በሯን ዘግታ ወዳጆቿን ተሰናብታ እውነተኛ አፍቃሪዋን ክርስቶስን ተከትላ ወጣች። ማንን ተከትላ? ኢየሱስ ክርስቶስን ተከትላ ወጣች። 370 ዓመት ስንት አልኳችሁ? አሁን ዛሬ ኑሯችን እኛ ረጅም ዕድሜ የሚባለው 100 ነው አይደል? በእርግጥ ዳዊት ብሏል ሰው ዕድሜው 60 70 በዛ ከተባለ 80 ነው። ከዛ በላይ ምንድነው? ድካም ነው አይደል የሚለው። እንግዲህ ዕድሜ ጸጋ ነው አንነቅፍም። እግዚአብሔር ከሰጠ መኖር ነው፣ ግን በአግባቡ። ግን በምኑ? በአግባቡ። ዕድሜያቸው ገና ልጅነት የሆነባቸው ሰዎች አሉ። ትልቅ ሆኖ የሕፃን ስራ የሚሰሩ አሉ። ትንሽ ሆኖ ደግሞ የትልቅ ሰው ስራ የሚሰሩ አሉ። እግዚአብሔር ይርዳን ሁላችንን ነው። እንደ ዕድሜያችን ለበረከት እንድንሆን እግዚአብሔር ይርዳን። ለምን እንድንሆን? ለበረከት ለድህነት እንድንሆን እግዚአብሔር ሁላችንንም ይርዳን። ስለዚህ አቡነ ተክለ ሃይማኖት 99 ዓመት ከ9 ወር ከ10 ቀን ሲኖሩ እናታችን ቅድስት ክርስቶስ ሰምራ ደግሞ 370 ዓመት አይደል እንዲኖራ ግን ሳጥናኤልንና ማንን? እግዚአብሔርን ለማስታረቅ ኃጢአት የሚባል ነገር እንዲጠፋ ማለት ነው። እግዚአብሔር ለእያንዳንዳቸው በሰጣቸው ጸጋ ሁላችንንም ይማር። በዛሬው ዕለት ሁለቱ ብቻ አይደለውም። አፈ መምህር የዓለም መምህር የድንግል ማርያም ወዳጅ አፈወርቅ ቅዱስ ዮሐንስ አፈወርቅም በዛሬው ዕለት ይከበራል። በረከቱ ይደርብን፣ ቃል ኪዳኑ ትጠብቀን። ቅዱሳን አባቶቻችን ቃል ኪዳናቸው ስማቸውን የጠራ በስማችሁ የተማጸነ። እስኪ ሁላችሁም እጃችሁን ከፍ አድርጉ። እስኪ እጅ ያላችሁ እጃችሁን ከፍ አድርጉ። የሌላችሁ ችግር የለም። የምትፈትሹ ደግሞ አደራችሁን በተክልዬ እንዳትነኩ፣ ኪስ እንዳትነኩ፣ ቦርሳ ምናምን እንዳትነኩ። እስኪ ተነሱ የተቀመጣችሁ
አንዳንድ ጊዜ ተነሱ ተነሱ። ኦፕ 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 ፕላስ ለዛ ጎበስ ኦፕ ኦፕ በሉ እስኪ። ውጭ ያላችሁ ይሰማል? ተነሱ ከመቀመጫችሁ ብድግ በሉ። አሁን ታታ ካ ጀቹ ካ እሻር ከለማኖል ባሳ ይጣጣ መቀቅ እያተከደ ይረተን እንደኔ ረጅም እንድትሆኑ እስኪ ተንጠራሩ። እሺ አሁን አብረን እግዚአብሔርን እንለምናለን። አይ እኔ ለማሳረግ አይደለም፣ አብረን እንለምናለን። አባቶች አሉ። አምላከ ተክለ ሃይማኖት በሉ። አምላከ ተክለ ሃይማኖት። ኧረ በማርያም አምላከ ተክለ ሃይማኖት። ያ አምላክ እናት ታደጊ እስኪ በሉ እስኪ። ቢያሁን እኮ የሆነ ሰው ልሳደብል ለነገር እዚህ ጋር ግቢውን ያናውጻል እኮ። በሉ ድምጻችሁ ከፍ አድርጉ በደንብ። አምላከ ተክለ ሃይማኖት። አምላከ ተክለ ሃይማኖት። አምላከ ቅድስት ክርስቶስ ሰምራ። አምላከ ቅድስት ክርስቶስ ሰምራ። አምላከ አቡነ ሀብተ ማርያም። አምላከ አቡነ ሀብተ ማርያም። አምላከ ቅዱስ ሚካኤል። አምላከ ቅዱስ ሚካኤል። አምላከ ወላዲተ አምላክ። አምላከ ወላዲተ አምላክ። አበሳ ኃጢአታችንን ፋቅልን፣ ኃጢአታችንን ይፋቁልን። ፍቅር አንድነትን ስጠን፣ ፍቅር አንድነትን ስጠን። ትህትናን አልብሰን፣ ትህትናን አልብሰን። ቤታችንን በበረከት፣ ቤታችንን በበረከት፣ ህይወታችንን በፍቅር፣ ህይወታችንን በፍቅር በሉ እንጂ ህይወታችንን በፍቅር፣ ምን ህይወታችንን በፍቅር ሙላልን። ሙላልን። የጎደለንን ታውቃለህና ሙላልን። የጎደለንን ታውቃለህ፣ የሌለንን ታውቃለህና ስጠን። የሌለንን ታውቃለህና ስጠን። የሌለንን ታውቃለህና በሉት። የሌለንን ታውቃለህና ስጠን። ካንተ የሚሰጠውን አንተ የሚሰጠውን ስጠኝ ስጠን 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 ስጠኝ ስጠኝ። ያ ድምጻችሁ እኮ ይለያያል። ስጠኝና ስጠን ይለያያል። ስጠን ሲሆን ቀዝቀዝ፣ ስጠኝ ሲሆን ከፍ ነው። ኧረ ተው የግለቱ ነው። አውርዶሽ እግዚአብሔር ይባርከን። ሁላችንንም ልመናችንን ተቀብሎ ከኃጢአት በስተቀር ሐሳበ ልቦናችንን ይፈጽምልን።